ዲኤምቢ በሚል መሪ ቃል ነው በዩኒቨርሲቲዎች እየተካሄደ ያለው የተማሪዎች ተቃውሞ ተስፋፍቶ የሚገኘው። ከኦሮሚያ ክልል በስፋት ተጀመረ። አክሱም ዩኒቨርሲቲ፣ ባህር ዳር፣ እንደዚሁም ደብረ ታቦር፣ በአዋሳ ምልክቶች የሚታዩበት በቴፒ በመላው ዩኒቨርሲቲ ነው የተጀመረው። እንግዲህ አገዛዙ የኃይል እርምጃ ለመውሰድ ምንም ጊዜም አልሰጠም፣ ፋታም አልወሰደም። በየካምፓሱ ወታደሮችን አሰማርተዋል። ለማስፈራራትም ነው። ቀይ ቦኔት ገና እንደሚሰማራና ሪፐብሊካን ካርድ ስምሪት ተሰጥቶ በየዩኒቨርሲቲ ካምፓሱ እንደሚገባም እየዛቱ ይገኛሉ። ተማሪዎችን ለማስፈራራት ነው። የስነ ልቦና ጥቃት ከወዲሁ ጀምረዋል። የኃይል እርምጃ ለይቶ በማሰር ተማሪዎችን ተመርጠው መሪ ናቸው በሚል የተወሰኑትን እያፈኑ እየወሰዱ እንዳለም ነው የተገለጸው። ምናልባት ይሄ ችግሩን ያቆመዋል፣ የተጀመረውን አድማ ሊያቀዘቅዘው ወይም ሊያስቆመው ይችላል። እንዳየነው ከሆነ እየባስበት እየተስፋፋ እንደመጣ ነው መረዳት የተቻለው። ምናልባት በተለያዩ አካባቢዎች በህብረተሰቡም የሚነሱ የደሞዝ ጭማሪ ጥያቄ፣ የመብት ጥያቄዎች እነዚህም ነገሮች እየተስፋፉ ነው ያሉትና አጠቃላይ በሆነ ሁኔታ ሀገሪቱ ሙሉ ወደሆነ ህዝባዊ እምቢተኝነት ውስጥ እየገባች ለመሆኗ ብዙ ስርጅ የሆኑ ነገሮችን እያየን እንገኛለን። እንግዲህ ምን እየሆነ ነው? አዲስ አበባስ በዚህ ወቅት ላይ ምን እያሸተተች ናት? መሳይ የአገዛዙ ጦር እኮ አርሲ ዩኒቨርሲቲ አመጽ ሲነሳ ይሄንን ለማብረድ ከፍተኛ የጦር ልኮ ለማብረድ ሙከራ አድርጎ ነበረ። ነገር ግን እንደተቀደደ አቆማዳ በየቦታው እየፈሰሰበት ወደ ተለያዩ ዩኒቨርሲቲዎች ዘምቶ በኦሮሚያ ክልል በሁሉም ዩኒቨርሲቲ ማለት በሚያስችል ደረጃ ዘሎም በድሬዳዋ ዩኒቨርሲቲ፣ በደቡብ ዩኒቨርሲቲዎች በበርካታ ቦታዎች ላይ እንዲሁም በማዕከላዊና በደቡብ ምዕራብ ኢትዮጵያ ክልል በሚገኙ ዩኒቨርሲቲዎች ላይ አመጹ በሰፊው ተቀጣጥሎ ይገኛል። ዛሬ ደግሞ ወደ አማራ ክልልና ወደ ትግራይ ክልል ተሻግሯል። ይህን ያሳየው መንግስት ወይም ብልጽግና የሰራቸው ከባባድ ስህተቶች አሁን ከባድ ዋጋ እያስከፈለው እንደሚገኝና ይህንንም መቆጣጠር ተስኖት እንዳየን ነው እያየን የሚገኘው። አሁን በበርካታ አካባቢዎች የዩኒቨርሲቲ ተማሪዎች ብቻ ሳይሆኑ አጠቃላይ የከተሞች ነዋሪዎች፣ የከተማው የሚገኙ ማህበረሰብ ከዩኒቨርሲቲ ተማሪዎች ጋር ጥያቄዎችን አብረው እያነሱ እንደሚገኙ እንዲሁም የመንግስት ሰራተኛው ያነሳው ጥያቄ አሁን የደሞዝ ጥያቄ ብቻ ሳይሆን የነጻነትና የእኩልነት ጥያቄ፣ በሰላም የመኖር በህይወት የመኖር ጥያቄዎችን አብረው እያነሱ እንደሚገኙና በተለይ በደብረ ታቦር ዩኒቨርሲቲ በስብሰባ ላይ እየተናገሩ የነበሩ ተማሪዎች ከእንግዲህ በኋላ ይህ ስርዓት በስብሷል፣ በፍጹም ልንታገሰው አንችልም፣ የሚመጣውን ስርዓት የተሻለ እንዲሆን ለማድረግ ትግላችንን አፋፍመን መቀጠል አለብን በማለት ነው የተናገሩት እንጂ አንድ አመት ትዘምታላችሁ ወይም አንድ አመት ትምህርታችሁን አቋርጣችሁ ከማህበረሰቡ ጋር ተቀላቅላችሁ አገልግሎት ትሰጣላችሁ በሚለው ብቻ አይደለም። አሁን ጥያቄዎቹ መልካቸውን እየቀየሩ እየሰፉ የኢትዮጵያን ህዝብ አጠቃላይ በደል ተሸክመው ጥያቄዎቻቸውን እያቀረቡ እንደሚገኙ ነው መረጃዎች የሚያመላክቱት። ነገር ግን የአገዛዙ ጦር ኃይል ያው እንደለመደው ወታደሮችን አሰማርቶ አፈና ለማድረግ እየሄደ ነው። ይሄ እንግዲህ እንደው አንድ አባባል አለ፣ ዝም ብለህ ንገስ ቢሉት እንዴት ሆኜ ሳልዋጋ እንዳለው ንጉስ ከውጊያ ውጪ ወይም ኃይልን ከመጠቀም ጉልበትን መሳሪያን ከመተኮስ ውጪ አስተዳደራዊ ችሎታ የሌለው አመራር መፍትሄ ይመጣል ተብሎ ስለማይጠበቅ ልክ እንደዚህ ንጉስ በወታደራዊ አካሄድ ጦር መርቶ ጦርነት በሌለበት ውጊያ ከፍቶ ራሱ ተሸንፎ እንደሚመለስ እንጂ ከእንግዲህ በኋላ የሚቀለበስ የህዝብ ጥያቄ የለም፣ በጥይትና በዱላ የሚመለስ መልስ የለምና በአጠቃላይ ህብረተሰቡ ከኢትዮጵያ ዩኒቨርሲቲ ተማሪዎች፣ ከኢትዮጵያ የመንግስት ሰራተኞች፣ ከኢትዮጵያ ሐኪሞች፣ ከኢትዮጵያ ሹፌሮች ጋር በመሆን ትግሉን ማቀጣጠል መቻል እንዳለበትና አዲስ አበባም አሁን በአዲስ አበባ ዩኒቨርሲቲ ከፍተኛ ቁጥር ያለው የሪፐብሊካን ጋርድ አባላት ከግድብ ውጭ ብቻ ሳይሆን ከግድብ ውስጥ በመግባት ከፍተኛ የሆነ የዛቻና ማስፈራራት እየፈጸሙ እንደሚገኙና ከፍተኛ ክትትል እየተደረገ እንደሆነ በዶርሚቴሪ ወይም በተማሪዎች የማደሪያ ክፍል ውስጥ በመግባት የተማሪዎችን እንቅስቃሴ በአይነ ቁራኛ እየተከታተሉ እንደሚገኙ ነው እና ይሄ ጫናና በደል ሲበዛ የዩኒቨርሲቲ ተማሪዎችም እንግዲህ ፈንቅለው ወጥተው አጠቃላይ የወንድሞቻቸውንና የጓዶቻቸውን ጥያቄ ይዘው እንደሚወጡ ነው የሚጠበቀው። ምናልባት ይሄም የዩኒቨርሲቲ ተማሪዎች አመጽ አብይ አህመድ በኃይል አስቆመዋለሁ ብሎ የሚሄድበት ርቀት በተወሰነ ደረጃ ነገሮችን ቀዝቀዝ ሊያደርግ ይችላል ተብሎ የሚሰጋ እንዳይሆንም ተማሪዎቹ ጥንቃቄ ባለው መልኩ ለዚህ ለመጣባቸው የአገዛዙ የኃይል እርምጃ ሌሎች ዘዴዎችን በመጠቀም ተቃውሟቸውን መቀጠል የሚችሉበት የተለያዩ ቴክኒኮች እንዳሉ እንግዲህ በዘርፉ ላይ ብዙ ጥናት ያደረጉ ብዙ ጽሁፎችን የጻፉ ምሁራንም የፖለቲካ ሰዎችም እየገለጹ ይገኛሉ። የዩኒቨርሲቲ ተማሪዎች በንባብ ላይ የተመሰረተ በእውቀት ላይ የተመሰረተ በጣም እርጋታ ባለው መልኩ እንዲሁ ስሜት ብቻ ሳይሆን
ሌሎች ነገሮችንም ከግምት ባስገባ መልኩ ተቃውሟቸውን መቀጠል ያለባቸው እንደምንሰማውና በአንዳንድ መሪዎቻቸው እንደሚገለጸው ከሆነ ተቃውሟቸው የሚበርድ አይደለም፣ እስከ መጨረሻው የሚገፉበት ነው። እንዲሁ መነሻ ምክንያት ሆኖ የአንድ ዓመቱ የአገልግሎት አስገዳጅ አገልግሎት መስኩኑን እዛን ላይ ያተኮረ ጥያቄ አነሱ እንጂ የተለያየ ቦታው ላይ እንደሚገለጸው ከሆነ የኢትዮጵያ ሕዝብ የደረሰበት ቆና አገዛዙ ከዕለት ወደ ዕለት ሀገሪቱን ወደ ገደል እየወሰዳት ያለውን አካሄድ በማውገዝም ጭምር ነው ሰልፉ እየተካሄደ አድማውም እየተካሄደ የሚገኘው። እንግዲህ የሕዝቡም ጥያቄ ገፍቶ እየመጣ ነው። ደቡብ ኢትዮጵያ አካባቢ ብዙ ጥያቄዎች ብዙ ንቅናቄዎች እየተካሄዱ ነው። ዛሬ በደረሰንም መረጃ በተለይ ሀዲያ አካባቢ አጠቃላይ የሆነ የስራ ማቆም አድማ የሚካሄድበት ሁኔታ የታሰበበት እንዳለና ወደዚህ ንቅናቄ ህዝቡ ለመግባት በዝግጅት ላይ እንዳለ ነው የሚታወቀው። ይሄ ጉዳይ በወላይታም በሶዶ እንደዚሁ በቦዲቲ በሌሎች የአርባ ምንጭና ዙሪያ አካባቢዎችም ባሉ ቦታዎችም ንቅናቄ መጀመሩን የሚያሳዩ ሪፖርቶች ነው እየተቀበልን ያለ ነው። በሌላ በኩል የአብይ አህመድ መጠነ ሰፊ የወታደር ምልመላ እያካሄደ ነው። ይህንንም ለማዳፈን ከዩኒቨርሲቲ ውስጥ ጭምር ወጣቶችን አፍሶ ወደ ወታደራዊ ካምፕ ለመውሰድ ያሰበበት እያጤነበት በመሆኑ ይህንን ጉዳይ አጠቃላይ የኢትዮጵያ ህዝብ ወጥቶ መቃወም የሚገባው ነው። በአዳማ ናዝሬት የተጀመረው አፈሳ እንደዚሁ ተጠናክሮ ቀጥሏል። የሚያስቀምጡበት ቦታ አጥተው በተለይም ደግሞ ምግብ ማቅረብ ተስኗቸው ከእያንዳንዱ የአዳማ ናዝሬት ነዋሪዎች ቤት ለቤት በመሄድ 100 ብር ለታሰሩት ወይም ደግሞ ወደ ውትድርና ለሚሄዱት ልጆቻችሁ አዋጡ የሚል አስገዳጅ የሆነ ብርበራና ፍተሻ እንደዚሁም ሌሎች ጫናዎች እየተደረጉ እንዳለ ነው የሰማ ነው። ለማንኛውም አጠቃላይ ሂደቱ ወዴት ሊያመራ ይችላል? የአማራ ክልሉን ጉዳይ እንመጣበታለን። ምክር ቤቱ እየተወያየ ነው። ምናልባትም ምርጫ ከመካሄዱ በፊት በአማራ ክልል ሙሉ በሙሉ የትምህርት መዘጋትና መቆም እስከዛ ድረስ ጨርሱ፣ በተለያየ መንገድም አጠናቁ የሚል ትዕዛዝ ከፌዴራል መንግስቱ መጥቶላቸው እሱ ላይ እየተወያዩ እንዳለ ነው የሰማነው። እስቲ አጠቃላይ ሁኔታ ወዴት ሊያመራ ይችላል? መሳይ በደንብ አድርጎ የሚያሳየን እኮ የወለጋ ዩኒቨርሲቲ የታጠቁ ኃይሎች ገብተው አድማውን የበተኑ መሰላቸውና ተማሪዎቹን ወደ የዶርማቸው አስገብተው ረፍት በሚያደርጉበት ሰዓት ተማሪዎቹ በዶርማቸው መልሰው ተደራጅተው ከግቢ ውስጥ የነበሩ የታጠቁ ኃይሎችን አስወጥተዋቸዋል። አስወጥተውም ከዩኒቨርሲቲው ላይ አድማ ሲያደርጉ የነበሩት ወጣው ከማህበረሰቡ ጋር ተቀላቅለው መንግስት ሊቆጣጠረው ወደማይችል አድማ ተሸጋግሯል። ይሄ ምሳሌ ሊሆን ይችላል። አፈና በሚበዛበት ጊዜ፣ ጭቆና በሚበዛበት ጊዜ ታፍኖ ቁጭ የሚል የለም። ጭቆና ተሸክሞ ዝም የሚል ማህበረሰብ የለም። እነዚህ ደግሞ ታዳጊ ወጣቶች ልባቸው ስለ ራሳቸው ከፍተኛ ግምት ያላቸው የነገ ሀገር ተረካቢዎች ተስፋ ያላቸው ተማሪዎች በመሆናቸው ታፍኖ መቅረትን ሊቀበሉት በማይችሉበት ደረጃ ላይ ድሌ ላይ ስለሚገኙ በወለጋ ዩኒቨርሲቲ ያየነው ነገር የመከላከያ ጦር የተማሪዎችን እንቅስቃሴ ማፈን እንደማይችል ምሳሌ ሊሆን ይችላል። ነገ ከነገ ወዲያ ዱላ ተጠቅሞ ተማሪዎችን ጎድቷል፣ ሆስፒታል ገብቷል። ነገ ከነገ ወዲያ ደግሞ እነሱ የበለጠ ተደራጅተው በሰፊው አድማውን ሊያረጉት እንደሚችሉና የኢትዮጵያ ሕዝብ ልጆቻቸው በዩኒቨርሲቲ ላይ የሚታገሉትን እና ከመንግስት የታጠቁ ኃይሎች ጋር ከፍተኛ ትንቅንቅ እያደረጉ እንደሆነ አውቀው ልጆቻቸው ከመንግስት ታጣቂ ኃይሎች ጋር እየተናነቁ ወላጆቻቸው፣ ወንድሞቻቸው፣ እህቶቻቸው፣ አባቶቻቸው፣ እናቶቻቸው ተኝተው እንደማያድሩ ነው። እነዚህ ተማሪዎች ወላጅ አላቸው፣ ቤተሰብ አላቸው። እነዚህን ተማሪዎች በዱላ በጥይት በማሰር በመደብደብ መፍትሄ ሊያመጣ አይችልም። ምናልባት ከዩኒቨርሲቲ ወጥቶ ወደ ከተሞች አካባቢ በሰፊው ሊካሄድ የሚችል ነገር እንደሆነ ነው እኔ ግምቴን የምናገረው። ይተኩሳል፣ ይገላል፣ ያቆስላል፣ ያስራል፣ አንዳንዶችንም አመራሮችን ይሰውራል። ይሄ ነገር ሊያስቆም አይችልም። በታሪክ ዩኒቨርሲቲዎች በታሪክ እንደምናውቀው የጫሩት እሳት በምንም ተአምር አይበርድም። ምክንያቱም የነሱ ጥያቄ የኢትዮጵያ ሕዝብ ጥያቄ ነው። ትናንትና ለአንድ ዓመት ትምህርት አቋርጣችሁ ከማህበረሰቡ ጋር ተቀላቅላችሁ ትቀጥላላችሁ የሚለው ጥያቄ አሁን መስመሩን ስቶ የመብትና የዲሞክራሲ ጥያቄ፣ የመኖር ጥያቄ፣ አጠቃላይ በርካታ የኢትዮጵያ ሕዝብ የተበደለውን በደል ጥያቄ ተሸክመው ከሰራዊቱ ጋር ወይም ከአገዛዙ ጦር ጋር ከፍተኛ ትንቅንቅ እያደረጉ ነው የሚገኙት። ስለዚህ በጦር በዱላ በጉልበት ሰላማዊ አድማው ወይም አጠቃላይ የመማር ማስተማሩን ሂደት ወደ ነበረበት ለመመለስ መንግስት ይቸገራል የሚል እምነት ነው ያለኝ። መሳይ፣ በነገራችን ላይ አሁን ዘግይቶ የመጡ መረጃዎች እንደሚያሳዩት በኢትዮጵያ ዜጎቻቸው እንዳይሄዱ
እንዳትሄዱ ማስጠንቀቂያ የሚያወጡ ሀገራት ቁጥር እየጨመረ መጥቷል። በዛሬው ዕለት የጀርመን መንግስት በከፊል ዜጎቹ ወደ ኢትዮጵያ እንዳይሄዱ የሚያስጠነቅቅ መግለጫ ማውጣቱን ነው የሰማነው። እንግዲህ ዜጎቻችን እንዳትሄዱ፣ ኢትዮጵያ ውስጥ ያለው ሁኔታ እጅግ አደገኛ ነው። አሁን በጀርመን መንግስት መግለጫ ላይ ነገሮች እየተባባሱ እየተቀጣጠሉ መሄዳቸው አይቀርም የሚልም ለዚሁ ማሳሰቢያ የተቀመጠበት ሁኔታ ነው ያለው። በአጠቃላይ ሀገራት ወደ ኢትዮጵያ ዜጎቻችሁን አትሄዱ በሚሉበት በዚህ ወቅት ላይ ነው የቱሪዝም ሚኒስትሯ አደባባይ ወጥተው በሩብ ዓመቱ 1.4 ቢሊዮን ዶላር ከቱሪዝም ዘርፍ አግኝተናል የሚል መግለጫ የሰጠችው። በጣም የሚያሳዝን ነው። ሀገራት በዚህ ደረጃ ዜጎቻቸውን እያስጠነቀቁ የትኛው ቱሪስት መጥቶ ኢትዮጵያን እንደጎበኘ የሚያውቀው ብልጽግና መንደር ያለ ሰው ብቻ ነው። ለማንኛውም አጠቃላይ ሁኔታው እየከፋ እንደሚመጣ በውጭ ሀገራት መንግስታት ጭምር እየተገለጸ ነው። ሀገር ውስጥም ያው የሚታወቅ ነው። ሰው መንቀሳቀስ በማይችልበት ሁኔታ ውስጥ ነው ያለው። የመጪው ጊዜ ለኢትዮጵያ በጣም ወሳኝ ነው። አብይ አህመድ እዚህም እዛም እየነካካ እዚህም እዛም እየተነኮሰ ቀጠናውንም በአጠቃላይ ወደ ውጥረት ውስጥ የከተተበት ሁኔታ መልሶ ራሱ ላይ እያንባረቀበት ነው። አሁን ወደ ኤርትራ ጭምር ትንኮሳ ያደረገበት አካሄዱ የኋላ ኋላ ያመጣበትን መዘዝ በመረዳት ከወዲሁ አሸማግሉኝ ደጅ የጠና ያለበት ሁኔታ ነው ያለውና ይህንንም ነገር በጥንቃቄ መመልከት የሚገባ ነው። አሁን ሰብሰብ የማለት አፍን የመሰብሰብ ሁኔታ በብልጽግና አካባቢ ሊመጣ የሚችልበት ሁኔታ ነው ያለው። ምክንያቱም የተኮሱት፣ የሰነዘሩት፣ ያሰራጩት ፕሮፓጋንዳ በሙሉ መልሶ እነሱ ላይ ከፍተኛ መዘዝ እያመጣባቸው እንዳለ ነው ምንረዳው። እስቲ ወደ አማራ ክልሉ እንምጣ። ምንድነው እየተወያዩ ያሉት? ሚያዝያ 5 ላይ ትምህርት ሙሉ በሙሉ እንዲጠናቀቅ ነው። ለነገሩ በአማራ ክልል አብዛኛው ተማሪ ከትምህርት ገበታ ውጭ ሆኗል። ያሉትም ሚያዝያ 5 ላይ ይቁም የሚል መመሪያ መጥቶላቸው እየተወያዩ ነው። ለምንድነው ይህን እያደረጉ ያሉት?